ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር ሚድሮክ ኢንቨስትመንት ግሩፕ የፈረንሳይ ብሔራዊ ቀንን ምክንያት በማድረግ በአዲስ አበባ በሚገኘው የፈረንሳይ ኤምባሲ በተካሄደው ፕሮግራም ላይ ምርትና አገልግሎቶችን አስተዋውቋል። በመርሃ ግብሩ ላይ በሚድሮክ ኢንቨስትመንት ግሩፕ ስር የሚገኙ የተለያዩ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። በግብርና፣ በማኑፋክቸሪንግ፣ በማዕድን ዘርፍ የሚመረቱ ምርቶች ለእይታ ከቀረቡት መካከል ይገኙበታል። ለእይታ የቀረቡትን ምርቶች በዕለቱ የተገኙ የተለያዩ ሀገራት አምባሳደሮች፣ ዲፕሎማቶች እንዲሁም ጥሪ የተደረገላቸው እንግዶች ተዘዋውረው ጎብኝተዋቸዋል። ሚድሮክ ኢንቨስትመንት ግሩፕ በግብርና፣ በማኑፋክቸሪንግ፣ በማዕድን፣ በሆስፒታሊቲ፣ በሪል ስቴትና በኮንስትራክሽን እንዲሁም በንግድ ዘርፍ የተሰማሩ ዘርፎች ያሉት ሲሆን ከ80 ሺህ በላይ ለሚደርሱ ዜጎች የሥራ ዕድል መፍጠር ችሏል። በተጨማሪም ሚድሮክ ኢንቨስትመንት ግሩፕ ከዓመታዊ ትርፉ 10%ን ለማህበረሰብ አገልግሎት በመመደብ ማህበራዊ ኃላፊነቱን እየተወጣ የሚገኝ ግዙፍ ተቋም ነው። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት